ነው ፊት ለፊት እየተጋፈጥን ያለ ነው። ዳስዋይ ከእፎይ ጋር ሆነው የኔን አምላክ ነው ዲፌንድ የሚያደርገው፣ በስጋ የተገለጠውን ጌታዬን ነው ዲፌንድ የሚያደርገው የሚሞግተው ማለት ነው። ኦኬ ሲሰደብ ክርስቶስ ኢየሱስ እንደዚህ ገብቶ ኢየሱስ ክርስቶስ ገላውን የማይታጠብ የሚሸት ነው እያለ አንድ ሙስሊም ብዬ እንደዚህ ላወራ ብሎ ሲያወራ የኔን ጌታ ነው እያወራ ያለው። እፎይ መጥቶ ዲፌንድ የሚያደርገው ያንን ነው። ከእፎይ ጋር ዲፌር የማደርግበትን የምለያይበትን እሹ ጠረጴዛ ጎትቼ ቁጭ ብዬ ነው ማወራው። ልዩነቱ የዚህን ያክል ነው። ኦኬ ልዩነቱ የዚህን ያክል ነው። ስለዚህ ፕሬሸሩን አይ ቲንክ ኤክስፒሪየንስ ያደረግነው ይመስለኛል። እንግዲህ እፎይ የጠፋበትን ጊዜ ታስታውሳላችሁ። እኔ አልጠፋውም አለው። እኔ ላይም እንግዲህ ቀመር ወጥቶ ነበር የምታስታውሱ ከሆነ አማን ሻሎም ይባላል እንደዚህ ገብቶ እኔም እፎይ ነኝ ያለ የሚኖረው አዲስ አበባ ነው ጀሞ አካባቢ እንደዚህ ብሎ እኔ ላይም ጨላ ወጥቶ ነበር። ባይዞ እዛች ላይ ብር ልጨምር ነበር እንዴ እኔ ባለቤቱ ላይ ብር ከፍ አላረግም ብዬ ነው የተውኩት። እኔ ላይ ሞቶ ያንተስ ከፋ ያንተ ላይ ብር ጨምር ያለው የኔ ላይ አንተ ነው መጨመር ያለብህ። የጌሾ ዋጋ እኮ ነው ያወጡብን። አንተ ማይገዛ በጋ አይገዛም እና ራሴ ላይማ ቀመር አላወጣም ብዬ ዝም ብዬ እያየኋቸው ነበርና አማን ሻሎም ይባላል እኔም እፎይ ነኝ ይላል። አዲስ አበባ ነው የሚኖረው ጀሞ አካባቢ ነው። ያያችሁ ሰዎች እንደዚህ አመልክቱ ምናምን የሚል ወጥቶ አየውና እስቲ እንተያያለን ብዬ ዝም ብዬ የጠበኳቸው ነበር። ኤኒዌይስ እንደዚህ ያሉ ሰዎች ካኔ ኢማጂን ዳት በክልል ከተሞች ጭምር ሳይቀር ካፍቴሪያዎች ላይ ሳይቀር ቁርስ ቤቶች ላይ ሳይቀር ጭምር ስማቸውን ቀድሞ እንደዛ ያስቀምጡ ሰዎች ላይ ጭምር ሳይቀር በዛ ልክ ፕሬሸር ወጥቶ ነበርና የኔን እኔ አልቆጥረውም የኔን ምክንያቱም ዋናው ባለቤት እኔ ስላልነበርኩና ያንን ነገር ስናገር ዝም ብዬ ከውጭ ሆኜ እንደ ኦብዘርቨር ስናገር የነበረው ነገር ስለሆነ ስለዚህ ተጽዕኖ ቀላል አልነበረም። እኔ አሮ ነው ያንተ ቦታ ላይ ሆኜ አንተ ጫማ ላይ ሆኜ ምን ያክል ሰቀቀን እንዳሳለፍክና ምን ያክል በጥላ መራመድ ወር ከጀርባ መራመድ የሚለውን ነገር ምን ያክል ኤክስፒሪየንስ እንዳደረክ እኔ ልናገር አልችልም። ነገር ግን ነገሩ ምን ያክል ከባድ ነበረ ባክ ያለው ነው ትንሽ የሚከብደው። አማን ለኛ በጣም እየሳቅን ነው በቃ ነገሮችን ስናሳልፍ የነበረው። በባህሪ እኔ ደነዝ ነኝ። ምንም ነገር እኔ ፍራቻ በህይወት ያላቅም ምንም ነገር ማለት ነው። ድንዝዝ ያለ ሰው ታውቃለህ። እና ጀስት ህልም ነው በእውነታቸው ነው እነዚህ ሰዎች እያልኩኝ በጣም ማለት በጣም ይቆጡኝ ነበረ። አብረውኝ የነበሩ ሰዎች ተው አንተ ለራስህ አይደለም ቤተክርስቲያን ላይ የሚመጣ እንትን ስላለ አንተን ማጣት ለኛ ሳይድ ኢፌክት አለው። ኔክስት የሚመጣ ትውልድ ይፈራል። ለአንተ አይደለ በቃ ክርክሩ ምንድነው? አንተን ለራስ እንዳትጎዳ ሳይሆን ቤተክርስቲያን እንዳትጎዳብን ነው። አንተማ ምን አባ ይሉኛል እና ምንም ደንታይም አይደሉም በባህሪ እኔ ምንም ጀስ የሆነ ነገር የሚያሸብረኝ ነገር አይደለሁም። እንደዛ አይነት ባህሪ የለብኝም በባህሪ የምሸበር ሰው እንዲሁ እንትን አለው። ምንም ከሆነ ሁሌም እኮ ምን ጀስ ይሄንኛውን እንትን አሉት እንጂ ከዚህ በፊትም ታስታውሳላችሁ የዛሬ 4 ወር ምናምን አካባቢ እንደዚያ ጩኸት ነበር። ስቲል በእግሬ ወክ ማደርግ ሰው ነኝ። ታክሲ የምጠቀም ሰው ነኝ። ታክሲ ተጠቅሜ አብሬያቸው መንቀሳቀስ አብሬያቸው መዞር በጣም ወክ ማድረግ ወዳለሁኝ። እነሱ ባሉበት ጋር ወክ ሳደርግ መሆን ነኝ። እንዴት የምንገናኝ እኮ ነን ምንም በጫት የደነዘዘ ዝም ብሎ ብር እየመደበ ሶሻል ሚዲያው ላይ ጮሆ ከዛ በኋላ ምንድነው እሱ ሰምቶ ማያውቅ ድንገት የሰማ እንደሆነ ጀስ እንደዛ ነገር እንደ አዲስ እንትን ሆኖባቸው ነው እንጂ ጀስ እኔ ብዙም ቦታ መስጣቸው ነገር አይደሉም። ምንም ጀስ ብንሄድም ወደምንሄድበት ስለምናውቀው ማለት ነው። የክርስቶስ ስትሆን ደስ የሚለው ፓርት ምንድነው እሱ የምትሄድበትን ነገር ስለምታውቀው ገንዘብ ሲመድብብህ እንደውም ደስ ይልሃል። እንደውም አንዳንዴ ምንድነው እሱ እንደዚህ ሲጮሁ እንደዚህ እንትን ሲሉ ኦቨርኦል አዳረሱን ታውቃለህ። ዘሆል የኢትዮጵያ 4ቱም ጫፎች ፕሮሞሽን ሰሩልን። እኔ በሚሊየን ብከፍል የዚህን ያህል ፕሮሞሽን ሊሰራልኝ ይችላል። በሚሊየን እንደሚደርስ እስልምናን ሰዎች እንዲህ ቆሻሻ ነው እንዴ ብለው እንዲረዱ ምንም ሳንከፍል በራሳቸው ፕሮሞት አድርገው
እያንዳንዱ መረጃዎች ወጥተው እኔ ይሄንን መቼ ነው የተናገርኩት ለራሴ እስክል ድረስ ላይቮችን ሪከርድ አድርገው ሰዎች እንደ አዲስ ቫሪያል ወጥቶ በሙሉ በኢትዮጵያ ክንፍ በአራቱ ማዕዘን ከዳር እስከ ዳር ድረስ ሰዎች እየሰሙ መረጃዎች ሲነግሩ እንደ እግዚአብሔር ለካ ያደረገው ሆን ብሎ ነው። በፊት 100 ሰው 200 ሰው እንዲሰማን የነበረ ይሄ አሁን ደግሞ በሚሊዮን የሚቆጠር ህዝብ እንዲሰማ ፈልጎ ነው ይሄንን ወጀብ የፈጠረው እስክንል ድረስ ማለት ነው። እና እስልምና ሰዎች በደንብ በቀላሉ እንዲረዱት ቆሻሻ አስተምሮቱን ምን አይነት እንደሆነ እንደዚህ ዘቀጠ ነው እንዴ ብለው እስኪሉ ድረስ አብዛኞቹ እንዲሉ እና ብዙ መረጃዎች በዚህ አጋጣሚ በዚህ ግርግር ውስጥ ብዙዎች ወደ ክርስትና እንዲመጡ ስትሉት የነበረው ለካ ገዳይነት እውነት ነው፣ አሳዳጅ ነው የሚባለው እውነት ነው። የኛዎቹ እየተሳደቡ እናንተን እንደዚህ ብለው ማሳደዳቸው ለካ እውነት ነው ብለው ፊል አድርገው እንዲመጡ ለክርስትና አሪፍ ኦፖርቹኒቲ የተፈጠረበት ሰዓት ነበረ እና ወደነዋል። ባይዞ አንድ ግን ምንድነው እሱ በዛ መጠን እንደዚህ ዝርክርክ ስራዎች ብቻ መሰራት እንደሌለባቸው ተቋም መመስረት እንዳለብን ከፕሮቴስታንቶች ጋር በምን አይነት ከእናንተ ጋር እንዴት ነው አላይን አድርገን ተባብረን ምንሰራው። ባይዞ በጣም ከማመሰግናቸው ሰዎች አንዱ ነህ በጣም ማለት ነው። በውስጥም የተወሰነ ሰዓት ድረስ ስናወራ ስለነበረ ማለት ነው ስንነጋገር የነበረ ሲሆን ከኛ ወገኖች አሉ። ለምሳሌ አንዳንድ ቪዲዮ እንደው ለበጣ ሰሩና መልሰው ያጠፏት አሉ። ያው ቅድም እንዳልኳችሁ አለመስራትም መፍትሄ ስለሆነ ሰርተው ያጠፉትም አሉ፣ ሀይድም ያደረጉት አሉ፣ ያልሰሩም አሉ። ስፋይን አማን ግን ቪዲዮ በአማርኛ ሰርቶ በእንግሊዝኛ ሰርቶ ላይቭ ገብቶ በውስጥ ደግሞ ምን ላግዛችሁ እንዴት እናድርግ እያለ ሲጠይቅ ነበረ እና በጣም እናመሰግናለን አማን። እሺ ወንድም አለም አንድ ሁለት ፖይንቶችን በፍጥነት ልጨርስና አንደኛ በቃ ፕሬዠሩን የቀመሳችሁ ሰዎች ዋናው ባለቤት ላይ ምን ሊሆን እንደሚችል አስቡና ፕሊስ በሚቻለው ሁሉ ከጎኑ ለመቆም ሞክሩ። በቃ አሁን ስለማን ነው እያወራ ያለሁት? ፐርሰናሊ ስለ እፎይና ስለ እፎይ ብቻ ነው እያወራ ያለሁት። ከዛ በኋላ የሴት ጀግና አንበሳችን አለች እዚህ ጋር ማማ ያለች፣ ሌሎች አሉ እነ ኤፌሶን አሉ ቁጭ ብዬ ስሰማቸው የነበሩ። እኔ እስልምና ላይ ፎከስ አድርጌ የምሰራ ሰው አይደለሁም፣ ግን ቁጭ ብዬ የምማርባቸው ማለት ነው። ማማ ያሉ እነ ኤፌሶን አሉ፣ ከኛው ቤት የሆኑ እነ መሐመድ አበባ አሉ፣ እነ ዳኒ አሉ፣ እነ መሐመድ እውነት ለሁሉ አሉ፣ ሌሎችም ሊጠሩ የሚችሉ በጣም ብዙ ልጆች አሉና ስፔሲፊካሊ አሁን እያወራ ያለው ስለ እፎይ ነውና ፕሊስ በጣም እገዛ የሚያስፈልገው በጣም ሳፖርት የሚያስፈልገው አይነት ወንድማችን ነውና እባካችሁን በሚያስፈልገው ሁሉ ኦርቶዶክሳውያን ወንድሞች፣ ወንጌላውያን የሆናችሁ ወንድሞችን በሙሉ በዚህ ነገር ላይ የሚሰሩ ወንድሞች ጋር በደንብ እንድትተባበሩ የሚል ነው አንደኛው። ሁለተኛው አንተ በደንብ ስላወራው አይ ቲንክ ማለፍ ይኖርብኛል። ከፖለቲካ ጋር ሊያያይዙ የሞከሩ አሉ። እንደዚህ ነው የኦነግ ተላላኪ ነው የፋኖ ተላላኪ ነው። እኛ ጋርም እንደዚህ አንዳንድ ፖለቲክስ ነበር። አሁን የፋኖ ኦነግ ምናምን እንደሚባለው ናቶ የሚባል አይነት ሙቭመንት ነበረ፣ ፖለቲካል አይነት ሙቭመንት እና ናቶ የሚለው ሙቭመንት መጥራት ነው የቀራቸው። ደቡብ አካባቢ የነበረ የጋሞ አካባቢ ምናምን የነበረ አይነት ሙቭመንት ነው ከፖለቲካ ጋር ተያይዞ። እኔ እንግዲህ ዲቴሉን አላውቀውም ፖለቲክስ ላይ ኢንትረስትድ ስላልሆንኩ ማለት ነው። ከዛ ጋር ለማያያዝም ጭምር ተሞክሯል። እሱ ኦነግ ነው፣ እሱ ምንድን ነው ፋኖ ነው፣ በዚህ ገብቶ ከዚህ በፊት እንደዚህ ብሏል ተብሎ ቪዲዮዎች እየተቆረጡ ይወጡ ነበር። የተቀጣጠሉ እንደሆኑ ይታወቃል። ቪዲዮ ስታዩ ሀሳብ ሳያልቅ የሚቀጠልበት ቦታ ይታወቃል በደንብ ካያችሁ። እኔ እያየው ነበርና የቆየ ቪዲዮ ነው። እፎይ እንደውም ጺሙ አላደገም ይመስለኛል የዛኔና እያየሁት እንትን ነው በቃ ኮምፕሊትሊ ፓርላማ ውስጥ ቁጭ ብሎ የሚያወራ ነው የሚመስሉ አንዳንድ ቪዲዮዎች። ከዛ ቀጣጥለው ያመጡበትን መንገድ ሳይ ከዛ ዋናውን ቪዲዮ ፍለጋ ነው የሄድኩት። ሳየው ኮንቴክስቱ እንደዛ አይደለም። ኦኬ ኮንቴክስቱ እንደዛ አይደለም። ስለዚህ ከዛ ጋር አድርጋችሁ የተመለከታችሁ ሰዎች፣ የተለያየ ብሔር ውስጥ ያላችሁ ሰዎች ከእምነታችሁ አይበልጥባችሁም ብሔራችሁ። ምክንያቱም ስለ ብሔርም የነገረን እምነት ስለሆነ ቋንቋ ነበረች። ፖለቲካ አይደለም የሚቀድምብን
ጀስት ኢፎ ስላወራ ሌላው ምንድነው አይ ቲንክ አንተም በጣም የልብ ሐሳብ ብዬ ማስበው ምንድነው ተቃዋሚ ወር ተቋሚ ማድረግ አይነት አካሄድ ነውና አይ ቲንክ ድካም ይታየኛል። የኔ ግሩፕ ላይ ጽፍ ያለው ቴሌግራም ላይ በተቋም መልክ ነው ይሄ ነገር መሰራት ያለበት። እኔም ከእፎይ ጎን ነኝ። ዳትማች የሚሰራ ነገር አይደለም። ጎኑን ተውትና አረፍ ብላችሁ ስራ ስሩ። ጎኑን ተውት ሲደክማችሁ ስለምትቀመጡ ማለት ነው። ኦኬ ጎን ነኝ ስትደክም ትቀመጣለህ። ከጎን ያለፈ ግን ተቋም ስታደርገው እኩል ማውራት ትችላለህ። እኩል ማውራት የሚቻልበት አይነት ደረጃ ላይ መደረስ አለበት። ኦኬ አሁን አይ ቲንክ የመጀመሪያው የሻሸመኔው መጅልስ ነው ምንድነው መግለጫ ያወጣው። ይሄ እንደዚህ የተባለ እፎ የተባለ ሰው በዚህ ገብተው በዛ ወጥቶ የሻሸመኔው ወጣ። ከዛ በኋላ ሌሎችም እንደዛ አቀባብለው አወጡት። ልክ እንደዛ አይነት ተመሳሳይ ነገር ማውራት የሚችል አይነት ኦርጋናይዝድ የሆነ አካሄድ መኖር ይኖርበታል። አሁን እያወራ ያለው ስለማን ነው? ፕሮቴስታንቶችና ኦርቶዶክሶች ተባብሮ ማድረግ ስላለባቸው ነገር ሳይሆን ኦርቶዶክስ እንደ ኦርቶዶክስ ተቃዋሚ ሆና ተቋዋሚ የተቋም ማለት ነው ሆና እስልምናን በተመለከተ የምታደርገው አንዳች ነገር ሊኖራት ይገባል። እዚህ ጋር ምናልባት ከጠቀማችሁ በወንጌላውያን አብያተ ክርስቲያናት ውስጥ እስልምናን በተመለከተ የሚሰራ ህብረት አለ። ይህንን ልንገራችሁ እንግዲህ የምታውቁት ይመስለኛል አንዳንዶቻችሁ። ምንድነው ኢስላሚክ ኢቫንጀሊዝም ተብሎ የሚሰራ ስራ አለ። አሁን የማውቀው እያንዳንዱ ፕሮቴስታንት ወይም ወንጌላውያን እምነት ውስጥ ያለ ዲኖሚኔሽኖች ውስጥ ያለ ማለት ነው ኢስላሚክ አፖሎጀቲክስ ወይም ኢስላሚክ ኢቫንጀሊዝም ተብሎ ስራ ይሰራል እኛ ጋር። እናንተ ጋር ይሄ ሊኖር ግድ ነው፣ በቃ ግድ ነው። አለዚያ ሰርቫይቭ ልታረጉት አትችሉም። አያችሁ አሁን እያወራ ያለው ስለኛ አይደለም፣ ስለ ወንጌላውያን አይደለም። አሁን እያወራ ያለው ስለ እናንተ ነው። እኛ ጋር በዲኖሚኔሽን ደረጃ የሆነ አጥቢያ ውስጥ ያለ ቤተክርስቲያን እንደዚህ አይነት ስራ ይሰራል። እስልምና ላይ ተብሎ በተደራጀ መልኩ የሚሰራ ስራ ስላለ እናንተ ጋር በተቋም መልኩ በዩኒቨርሲቲ ደረጃ በኮሌጅ ደረጃ አንዳች ደግሞ ስልጣን ያለው የሆነ አካል ኖሮ ስራ ሊሰራ ይገባል። ይሄ የእፎይ ጩኸትን ነው የሌሎች በዚህ ነገር ላይ የሚሰሩ ሰዎች ጩኸት ስለሆነ ማለት ነው። አለዚያ ነገ ጅዝያው ሲመጣ በደንብ ይገባሃል ምን እየተወራ እንዳለ። ኦኬ በቦታና በጊዜ በዛ ሲሉ መናገር እንዳትችል አድርጎ መፈናፈኛ ሲያሳጡ ይገባሃል አሁን ምን እያወራ እንዳለ። ስለዚህ ኦርቶዶክስ ቤተክርስቲያን ይህን ስራ ልትሰራ ይገባል። የመጨረሻው ፈኒ ነገር ላውራችሁ ምናልባት 30 ሰከንድ። እፎይ ተብሎ በእፎይ ስያሜ ምናልባት ከዚህ ጩኸትና ከዚህ ግርግር በፊት የተሰየሙ የትኛውም ምግብ ቤት ይሁን ፈርኒቸር ቤት ይሁን ሱቅ ይሁን የትኛውም አይነት የተከፈተ ቤት ውስጥ ያለ ነገር ግዙ ግቡና። ኦኬ እፎይ ፈርኒቸር ከተባለ ግቡና ጠረጴዛውንና ሶፋውን በሙሉ ግዙ። እፎይ ካፌና ሬስቶራንት ከተባለ ግቡና እትብታችሁ እስኪፈታ ምግብ ብሉ። እፎይ ሆስፒታል አለ፣ እፎይ ሆስፒታል ሐኪም ቤት ተከፍቷል እና ታማሚዎች እንደሚድኑበት እፎይ የአይምሮ ህሙማን እንትን አለ እና ራሳቸው ፖስተው ታይቼ ድክም ያልኩበት። በቃ ለማንኛውም ይሄንን አድርጉ። ወዳችኋለሁ። ጸጋና ሰላም ይብዛላችሁ። በሉ በጣም እናመሰግናለን። አማንሻ ቴንኪው፣ በጣም እናመሰግናለን። ትንሿ ትንሽ አንዴ ድምፅ አለ ነው። ኦኬ ድምፅ አለ። አይ ቲንክ መምህር እሺ እንደምን አመሻችሁ ሁላችሁም፣ ከታች ያላችሁም እንዲሁም ከላይ ይበልጥ ደግሞ መምህራችን እፎይና መምህራችን ፓላዲዮስ እንዴት ናችሁ ለማለት ነው። አንዳንድ ጊዜ በዝምታ ውስጥ ያለው ጩኸት
ጎርጎሪዮስ ዘኒሱስ ጥሩ አድርጎ ተርጉሞታል። በዝምታ ውስጥ ብዙ ጩኸቶች አሉ። ሰው አይሰማውም፣ በጆሮ አይደመጥም፣ ግን ጩኸት ነው እና በዝምታ ውስጥ ያለው ጩኸት እግዚአብሔር ይሰማዋል። ብዙ ሰው ላይ ሰማው ይችላል። ምድር ላይ ያለው ባለስልጣናት፣ ኃይል ያላቸው አካላት ላይ ሰሙ ይችላሉ፣ ግን እግዚአብሔር ይሰማዋል። የዝምታ ጩኸት ይመስለኛል እናንተን ምንድነው እግዚአብሔር እንዲሰማችሁ እያደረገ ያለው እሱ ጩኸት ስላለ ነው ብዬ ነው የማምነውና አምላክ ቅዱሳን ድጋሚ ድምጻችሁን እንድንሰማው ስላደረገ እሱን ላመስግን። ሁላችንም ቢሆን አይተን የምናመሰግነው እሱ ነው። ሌላው ቀጥሎ የሚመጣ ጉዳይ ስለሆነ ነው። እግዚአብሔር በእናንተ ላይ ስራ መስራት ባይፈልግ ኖሮ እንደዚህ አይነት ነገር አይሆንም ነበር እና እግዚአብሔር ሁሉ ጊዜ እግዚአብሔር ነው፣ አይሳሳትም ብለን እናምናለን። ደግሞ እውነቱ እሱ ነው። ድጋሚ ድምጻችሁ ስለሰማነው ስላሰማን አምላክ እናንተ እዚህ ትቀልዳላችሁ፣ ትስቃላችሁ። እውነቴ እንዴት ያስጨንቅ እንደነበረ የጠፋችሁበት ዕለት የእውነትም ጠፍተው ነው እንዴ? የእውነትም ተሰውተው ሰማዕታት ሆነው ነው እንዴ? የእውነትም ተይዘው ነው እንዴ? ሰው የለም እንዴ ስለነሱ የሚጮህ የሚል አይነት ነገር በየቤታችን ሆነን ስንጮህ ነበርና ቸር አምላክ በድጋሚ እንኳን ድምጻችሁ እንድንሰማ አደረገ። እንኳን ፈቃዱ ሆነ። አንድ ቀንም ትሆን አንድ ዓመት እንድታገለግሉ እግዚአብሔር ስለፈቀደ እናመሰግነዋለን። ከዚህ በኋላ የተረፈችው ሰዓትም ቢሆን የሚመስለኝ የእናንተ ጊዜ ከዚህ በኋላ የእናንተ አይመስለኝም። ኦልሬዲ አንዴ ሰጥታችኋታል ብዬ አምናለሁ። ሰው ትልቁ ስጦታው ጊዜ ነው። ለሰው ከሰጠ ጊዜው ነው ትልቅ ስጦታ የሚባለው። ጊዜ ሰጠህ ማለት እድሜህን ሰጠህ ማለት ነው። ጊዜም እድሜም ነፍስህም ነፍሳችሁ ማሳልፋችሁ ነው የሰጣችሁት ለዚህ አገልግሎት እና እግዚአብሔር ስራውን ይሰራል እና እግዚአብሔር ደግሞ ዋጋችሁ ይከፍላችኋል። እግዚአብሔር ዋጋችሁን እንደሚከፍላችሁ ስለምታውቁ ለመጽናት የምትቸገሩ አይመስለኝም። አዎ ልንጎዳችሁ እንችላለን፣ ምንም ጥርጥር የለውም። በተለየ የምታምኑ ሰው ሊጎዳችሁ ይችላል። የምታምኑት ይጠቅመኛል ብላችሁ የምታስቡት አንድ ቀን የጨነቀኝ ዕለት የከበደኝ ሰዓት ይረዳኛል ብላችሁ የምታስቡ ሰው ላይ ይረዳችሁ ይችላል፣ በአንጻሩ ሊጎዳችሁ ይችላል። ተውት፣ በቃ ስራችሁን ስሩ፣ እግዚአብሔር አለ። ምክንያቱ ከዛ ይልቅ እግዚአብሔር የሰራላችሁ እናንተ ታውቁታላችሁና። ቅድም ስትዘረዝሩት እየገረመኝ ነው። ይሄ አሁን የተከናወነ ነው ወይ የሁሉ ተአምር? ጀስት ምን አይነት ጉድ ነው? ምን አይነት ተአምር ነው? ተአምር ማለት ይሄ ነው በተዘዋዋሪ። በነገራችን ላይ ገድል ማለትም ይሄ ነው፣ ሌላ የለም። በቤተክርስቲያን ውስጥ ያለው ተአምርና ገድል ማለት ይሄ ነው። ለቤተክርስቲያን ብለህ የምትከፍለውን ክፍያ፣ ከዛ በኋላ ደግሞ እግዚአብሔር ባንተ ላይ የሚሰራውን ስራ አለቀ። ምን አቅም ኑሯችሁ ነው ቆይ እናንተ አሁን እየኖራችሁ ያላችሁት? ምንም። በእውነት እግዚአብሔር ባይሆን ኖሮ ብለን እንድናምን የሚያደርገው እንደዚህ አይነት ነገር ስናስብ ነው። እና በአምላካችሁ ታምናችሁ መቀጠል ነው። እኔ አንድ ወይም ሁለት ፖይንቶች ብቻ ላስቀምጥ። የመጀመሪያው ቅድም እንዳልኳችሁ በጣም ደስ ብሎኛል። እንኳን ድምጻችሁ ሰማ ነው። እንኳን በድጋሚ በእውነት እንደዚህ አይነት የአገልግሎት እድል እግዚአብሔር ሰጠ። ሂዳችሁ ቢሆንም ለእናንተ በእውነት ግልግል ነው። እውነት ለማውራት ግልግል ነው፣ ክብር ነው፣ ሰማዕትነት ነው። ዝሮ ዝሮ ያው ነው፣ የሚሄዱ የማይቀር ነው። ላለመሄድ የመጣ የለም። ግን ኧረ ተው የኔታ ንስሐ ሳንገባ፣ ኧረ ተው ንስሐ ሳንገባ ሊልኩን ሰማዕታት ብዙ ጊዜ የቤተክርስቲያናችን ውስጥ ሰማዕታት በተመለከተ ልዩ ቀኖና ነው ያለው። በነገራችን ላይ ሰማዕታት አሁን ጻድቃን የሆነ ዘመን 100 ዓመት 60 ዓመት 70 ዓመት የሚባል ህግ አለ እና የሚገለጥበት መንገድ አለ። ካኖናይዝድ አታደርግም ቅዱስ ቤተክርስቲያናችን። ግን እግዚአብሔር ሊግለጠው ለመግለጥ ሲፈልግ ያንን ቅዱስ ያንን ጻድቅ ይገልጠዋል እና በሆነ ይገለጣል። ሰማዕታት ግን ዕለቱ ዕለት ቅዱስ አድርገህ ሰይም ነው የምትለው ቤተክርስቲያናችን ላይ። ዕለቱ ዕለት የመጨረሻ ጽኑ አገልግሎት ስለሆነች ያቺ ሰማዕትነትን ያቺ ዕለቱ ዕለት
ቅዱስ ተብሎ ነው የሚሰየመው። ዕለት ዕለት ነው የሚሰየመውና በሄዳችሁ ይሻላችሁ ነበረ። ዝሮ ዝሮ ከተረፋችሁ አይቀር ከእናንተ የምንጠብቀው ነገር ምንድን ነው? አንደኛ ምን እናድርግ ለወደፊቱ? ምን በትክክል ምንድን ነው ያሰባችሁት? ፕሮጀክት ተቀርጾ ቢነገር ከዛ ምዕመኑ ምንድን ነው ማገዝ ያለበት? አጋር እነማን ናቸው? አጋር ማለት ልክ አሁን ቅድም እነ አማና ለማክበር አትችልም ባይ ዲፎልት ዋሬቨር ምንም ሆን ምን ግን እነ አማንን አለማክበር አለማድነቅ የሚቻል አይመስለኝም። ሪሊ ሰው እንደዛ ከሆነ እንዴት አድርገን ነው መስራት ያለብን? ማን ምንድነው ማድረግ ያለበት? ምዕመኑ ምንድነው ማድረግ ያለበት? ሌሎቹስ ምንድነው ማገዝ ያለባቸው የሚለው ነገር ክሊር የሆነ ፕሮጀክት መጥታችሁ እንደምታሳዩን ተስፋ አደርጋለሁ። የመጀመሪያው ስራ ቀጥሎ ያለው በጣም ጥናት የሚፈልግ መስሎ ተሰማኝ። እናንተ በጣም ቅርብ ስለሆናችሁ በትክክል እስልምና ምንድነው የሚፈልገው? ሪሊ ኢትዮጵያ ውስጥ ያሉ እስላሞች እስልምና የሚከተሉ ሰዎች ምንድነው የሚፈልጉት? ሪሊ ምንም አይነት ኮንፈረንስ ቴዎሎጂ እንዳይኖር ነው? ኦኬ ምን አይነት ዲስከሽን ነው የሚፈልጉት? ኦኬ ይህን ሐሳብ የሁሉም ነው? እስልምና ውስጥ ምናልባት ካታጎሪ ካለ አላውቅም። በትክክል ይሄ የሆነ ሰው በመግደል ሚድን ነገር ነው? እንደዛ ነው ሊሆን የሚችለው? ሪሊ እስልምና የሚከተሉ ሆኖ በጎ የሆነ ሐሳብ ሲያቀርቡ ሰዎች እያየሁኝ ነበር። ምን ላይ ነው ያለው ክፍተቱ የሚለውን ለመነጋገር ለመወያየት አይ ቲንክ የሆነ እድል ያለ እየመሰለኝ ነው። አሁን በጎ የሆኑ እስልምና የሚከተሉ ናቸው፣ በጣም የሚከበር ስብዕና ያላቸው ሰዎች ምንድነው እነሱ ጋር ያለው ሐሳብ ያልተረዳነው ነገር ምንድነው? ኦኬ እዛ ጋር ያለው ሐሳብ ደግሞ ግደል ፍለጥ የሚለው ደግሞ የቢላው ሰው ደግሞ ዋይ ምንድን ለምን የሆነ ሰው በመግደል ነው ወይ ሊጠብቃት የሚችለው ሃይማኖቱ የሚለው ነቢያት የሚያስፈልጉ አንተ እንድትከብር እውነቱን እንዲገልጡልህ ነው። አለቀ በቃ አለቀ። ሶ አጠቃላይ ያለውን አስተምሮ ለመወያየት ከእስልምና ጋር ምን አይነት ውይይት ነው ሊያስፈልግ የሚችለው? እስከዚህ ድረስ ነው መሄድ ያለበት ብዬ ነው የማምነው። መንግስት ምንድን ነው የሚፈልገው? ሪሊ አላውቅም። ሪሊ እግዚአብሔር ባወቀ ግን ይሄ እንደዚህ አሁን ባለው ሳይሆን ምንድን ነው የምትፈልገው መንግስት? እሱ ላይ መወያየት ካለበት ከፍ ያለ ነገር እንደሆነ አውቃለሁኝ። ግን ምንድነው እንዲነካ የማይፈልገው? ነፃነት፣ ሃይማኖትን በነፃነት መስበክ ተከልክለዋል በኢትዮጵያ ውስጥ? አይ አልተከለከለም። ሰው የትኛው ነው የተከለከሉት? ብሪፍሊ ለመነገር ያለበት እነዚህ ብቻ አትንካ ፐሬድ። ከዛ ውጭ ያለው ግን መጽሐፍ ቅዱስ አንስቶ መሞገት ይችላል። ቁርአን አንስቶ መሞገት ይችላል። ዋው እንዲያ ከሆነ ንጹሐን የሆኑ ምዕመናን እዛም እዚህም ያሉትን እውነቱን እንዲረዱት ማድረግ ሃይማኖታዊ ጉዳይ እስከሆነ ድረስ እሱ ላይ ሊደረጉ የሚችሉ ጉዳዮች፣ ውይይቶች ያስፈልጋል። ቤተ ክህነታችን ምንድን ነው የሚፈልገው? ሪሊ ተረድቶናል? ጎርተነዋል እንዴ? አበላሽተነው ይሆን እንዴ? አካሄዳችን ስህተት ነው እንዴ? በትክክል ቤተ ክህነታችን ምንድን ነው የሚፈልገው? ሪሊ ለቀጣይ ራሱ የሚሉትን ጉዳዮችን ሰፋፊ የሆኑ ውይይቶችን እንደሚያስፈልጉ እሱ ትዝ እያለኝ ነው ያለው አሁን ማለት ነው። ይበልጥ እድሜ ከሰጣችሁ አይቀር ነው። አሁን ሰማዕት ትሆናላችሁ ብለን ነበረ። ይሁን እሺ በቃ እድሜ ከሰጣችሁ አይቀር፣ የሆነ ጊዜ ከሰጣችሁ አይቀር በትልቁ ነገር ምጡልን። ኑ ኦኬ፣ በጣም እንታዘዛለን። እግዚአብሔር ባወቀ የምንችለው ነገር በእርግጥ ቁርአን ሩቅ ነው ለኔ፣ የእስልምና አጠቃላይ የዶክትሪኑ አይገባኝም። ግን በሌላ መልኩ ማገዝ የምንችለው ነገር ካለ ግን ቢፍ አድርጉት። ፕሮጀክት አድርጋችሁ እሱ ማን ምን ማገዝ እንዳለበት በግልጽ ተነግሮ ከዛ በኋላ መርዳት ስለሆነ ሐሳቡ በእስልምና ውስጥ ያለው ነገር እንዲያጤኑት ደግሞ ቁርአን ውስጥ ያሉ ጉዳዮችን፣ መጽሐፍ ቅዱስ ውስጥ ያሉ ጉዳዮችን፣ የሃይማኖት ሂስትሪዎችን በአጠቃላይ እንዲመለከቱ፣ እንዲያስተውሉ፣ እንዲመረምሩ፣ እንዲያነቡ፣ እንዲሞግቱ እድል መስጠት ስለሆነ መርዳት ነው። ጥላቻ አይደለም። ሆኖም አያውቅምና እሱን መርዳት እስከሆነ ድረስ ይህን አለማድረግ ደግሞ ድካም ስለሚሆን በዚህ በልኩ መምጣታችሁን በጣም ደስ ብሎኛል። ግን እግዚአብሔር ምን ብለህ ነው ስለዚህ ጉዳይ ምንድን ነው ማድረግ ያለብን? ማለት ምስጋና ሲባል ዝም ብሎ እንዴት አድርገን ነው መመስገን ያለብን? አምነህ ግን አላውቅም በቃ አላውቅምና እግዚአብሔር አሁን ደጋግመን አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። በእውነት የተመሰገነ ይሁን። እናንተንም እግዚአብሔር ያቆይልን፣ እግዚአብሔር ያክብርልን።
እሺ መምህር በጣም እናመሰግናለን። ለሰማዕትነት እንኳን አልታጨንም፣ ገና ሩጫ ጀመርን እንጂ ምንም የሰራ ነው የለም። እንደ ሐዋርያ ቅዱስ ጳውሎስ ሩጫዬን ጨርሻለሁ ብለን የምንልበት እንዲያደርግልን በጸሎት አስቡን። ብንሄድ ይሻለናል ምንልበት እንደዛ እንድንሰራና እንደዛ እንድንናፍቅ እንዲያደርገን ያው በጸሎት አስቡን። ዋናው እሱ ነው። ሁላችንም እዚህ እንትን የምንለው ነገ እኔ ዛሬ አናውቀው፣ ነገር ግን እስካለንበት ድረስ በደንብ መስራት አለብን። አዎ መስራት አለብን። ተቋም መሆን አለበት። አዎ ተቋም መሆን አለበት ብያችኋለሁ። እንዲህ ተልካሻ ነገሮች ቲክቶክ፣ ፌስቡክ፣ ቴሌግራም፣ ዩቲዩብ እንደዚህ ላይ ብቻ ሳይሆን ተቋም እናደርገዋለን ብለናል። እግዚአብሔር ፈቅዶ ደግሞ ደጋግ ባለጸጎች አብረውና ያሉት አሁን ላይ በሙያቸው በተለያየ ዘርፍ ሊረዱን ፈቃደኛ የሆኑ በጣም ትልልቅ ቦታ ያሉ ትልልቅ ፖዚሽን ላይ ያሉ ከአመራር ጀምሮ ትልልቅ ድርጅቶች ያሏቸው ጭምር አብረውና ያሉት ሜቢ እሱን ቀጣይ እንትን የምንላችሁ ይሆናል። እንዲህ ቲክቶክ ላይ ብቻ ሳይሆን በቴሌቪዥን የምታዩበት በቴሌቪዥን የምንመጣበት አጋጣሚዎች አሉ። ትንሽ ልፋቶች አሉ። ብዙ ቦታ ላይ በጣም እጅግ ብዙ በቀን 2-3 ቦታ ላይ እንትን ፋይሎች እንትን እንያልን ነው ማለት ፕሬዘንት የምናደርጋቸው አሉ። ብዙ መረጃዎች ይፈልጋሉ ከኛ። ምንድን ነው የምፈልጉት? ምን እናደርግላችሁ? በምን ያህል መጠን ነው መስራት የፈለጋችሁት? ፕሮፖዛላችሁን አስገቡልን ይሉናል እና ያንን ማድረግ ትንሽ አድካሚ ነው። ያንን ሁሉ ፕሮፖዛሎች እየሰራን እንትን እያልን ነው እና ሜቢ ትንሽ ጊዜያቶች ናቸው። ሜቢ እንደ እግዚአብሔር ፍቃድ በትልልቅ ሚዲያዎች ጭምር በቴሌቪዥንም ራሱን የቻሉ ዩኒቨርሲቲዎች የሚከፈቱበትንም ሰዎች እንደዚህ ከእስልምና ወጥተው ማይቸገሩበት ስራ የሚሰሩበት ራሳቸውን የቻለ ድርጅት የሚከፈትበትን ኤቭሪቲንግ አክቹዋሊ ፕሮፖዛሎቻችንን እንትን ብለናል። ያንን የማድረግ አቅም ያላቸው ተራ ሰዎች ሳይሆኑ እጅግ ባለጸጋ የሆኑ አሉ የሚባሉ እንደ ሀገሪቷ ላይ አሉ የሚባሉ ሰዎችም ከጎናችን ስላሉ ግን እነሱ ዝም ብለው ስለማይሉ ተጨባጭ ነገሮችን ይፈልጋሉ። ሂደቶች ላይ ነን። እንግዲህ እግዚአብሔር ከረዳን መምህር እንዳሉት ያው እንሰራለን። ከቆየን እኛ ባንሰራውም ደግሞ ለሚመጣው አትሊስት ከኋላችን ላለው ለሚመጡት የሆነ ነገር ጥለን እናልፋለን ብለን ተስፋ እናደርጋለን። አትሊስት 2000 ዓመት ቤተክርስቲያን ተቀምጣ እስልምና ላይ ምንድነው ያላት? ምንድነው እሱ? ምን ሰርታለች ሲባል አይ ፕሮቴስታንቱ ላይ ነው የሰራችው እስልምናን ትተዋለች ሚል መሆን የለበትም። እስልምና ላይ ይኸው እንደዚህ ተቋም አላት። ከእስልምና ላይ የሚመጡ እንደዚህ ድርጅቶች አሏቸው የሚሰሩበት። እኛም ብቻ ማሳደድ አይደለም። ከእስልምና የሚወጡ ይደበደባሉ፣ ከቤተሰብ ይባረራሉ። በጣም አስቸጋሪ እንትኖች አሉት። እኔ በጣም የሚያሳዝነኝ በቃ ብዙ ጊዜ ማዝነው ከእስልምና ወጥተው ጀስ ከዛ በኋላ ያለውን ስቃያቸውን ስሰማ አዝናለሁ። በብዙ ነገሮች አዝናለሁ። ልረዷቸው ማችሉ አለ አንዳንዴ ከአቅም ውስንነት የተነሳ ስቃይ ውስጥ ሲገቡ ስተዋቸው በጣም ያሳዝናል። እና እነኛ ነገሮች እንደዛ እንዳይሆኑ በትልቅ ካፒታል ትልልቅ ፕሮጀክቶችን ነድፈናል። እንግዲህ እግዚአብሔር ይርዳል። ወደ ማማዬ ልለፍ። እንኳን ደህና መጣሽ። መንዙማ ምናምን እያሉ ነው። መንዙማው እንግዲህ በየቤታችሁ ሲዲ ገዝታችሁ አዳምጡ። ገቢ ማሰባሰቢያ ላይ እሱን ታዋጡለታላችሁ። መንዙማውን እንትን ብላችሁ ወይም ማስያዣ ገንዘብ ካነሰው ማለት ነው። እና መንዙማውን በደንብ እያዳመጣችሁ ብቸኛ በእስልምና ውስጥ ለሙሐመድ መንዙማ ማለትም መዝሙር ማለት ነው። መዝሙር ለሙሐመድ ይቻላል አይቻልም የሚል ጠብ አለ። አይቻላል የሚሉ አሉ፣ አይቻልም የሚሉ ሁለት ክፍል ናቸው። እንግዲህ ኃይለኛ ጠብ ነው ያላቸው። አይቻልም ለፍጡር መዘመር አይቻልም ብለው የሚያምኑ አሉ። ስለዚህ ለሙሐመድ መዘመር የለበትም ወይም መንዙማ መውጣት የለበትም ብለው የሚሉ አሉ። እንግዲህ ሁለተኛ ሰው ሆኛለሁ በህይወት እያለው ነው መዝሙር ይወጣልኝ ወይም መንዙማ ይወጣልኝ። እንግዲህ ቀጣይ እንግዲህ መንዙማው ብቻ ሳይሆን የልደት ቀኔም ይከበራል ይመስለኛል። ለሙሐመድ ልደት ቀኑን የሚያከብሩ አሉ። መከበር የለበትም ሚዲያ ነው የሚሉ አሉ። ሽርክ ነው የሚሉ አሉ። ብቻ እስቲ ይህን ትርኩ
የእፎይ መንዙማስ እንዴት ነው እሱ? ቢዳ ነው? ሽርክ ነው ወይንስ ሐላል ነው? የተፈቀደ ነው? እንዴት ነው እሱ? ቀጣይ ደግሞ ልደት ቀኔን ነግራችሁና ልደት ቀኔን ታከብራላችሁ። እሱም ብቻ ሳይሆን የሚሞትበትም ቀን መከበሩ አይቀርም። ያው እውነት ነው፣ ማክበር አለባችሁ፣ እየጠቀምናችሁ ስለሆነ ማለት ነው። ቀጣይ ላይ እንግዲህ ዛሬ አሁን እንትን ስለገባ ነው ህማማ ገብቷል፣ መዝሙር ስለማይቻል ነው። ቀጣይ እሱን ከፍተን እንገባለን ወይንም ትላላችሁ እና እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ ወንድሞች። በላዲ እፎይ ሰላም ለእናንተ ይሁን። ሁላችሁም ሰላም ብያለሁ። ገስት ላይ ያላችሁ እንዲሁም ከታች ያላችሁ እንኳን ደህና መጣችሁ። ስላየናችሁ ደስ ብሎናል። ያው ከመጀመሪያው ሲጀምር እዚህ ጋር እንደ 13,000 ሰው ምናምን አይቼ ነበረ ቅድምና ሜቢ 7,000 ምዕመን ሙስሊም ነው እንደሚታወቀው። ከዚህ ቀደም 30,000 ምዕመን ነበረ እፎይ ቤትና ሄዳችሁ ሪፖርት አድርጋችሁ ኑ ተብለው ከቴሌግራም ተልከው ነበረ ወገኖቻችን እና መተው ኮፒ ሊንክ እያደረጉና ፎሎ እያደረጉ እየተማሩ ነበርና ግማሹ ምዕመን ሙስሊም እንደሆነ አልጠራጠርም። አሁንም ያላችሁ ሙስሊም ወገኖቻችን እንወዳችኋለን፣ እናከብራችኋለን። ጥሪያችንም ስለምንወዳችሁ ነው። እና ወደ ወንድሞች ስመጣ ስላየናችሁ በጣም ደስ ብሎናል። ከተናገራችኋቸው ነገሮች ውስጥ ትንሽ ሀሳብ ባስቀምጥ ደስ ይለኛል። ማለት በጣም ብዙ አይነት ፖይንቶችን አንስታችኋል። ያመሰገናችኋቸውም ወንድሞችም አሉ። እንደገናም ደግሞ ቅሬታችሁንም ያስቀመጣችሁባቸው ማለት ነው። ልክ እኔም እንደናንተው የማመሰግናቸው እና ደግሞ ቅሬታም ያለኝ ሰዎች አሉ። በእርግጥ አንድ ባንድ የሚነገር አይደለም እና ከማመሰግናቸው ወንድሞች መካከል ወንድሜ ዜዶ ነው። በነገራችን ላይ በወንድሞች ተስፋ ሳይቆርጥ ከጀመረበት ቀን ጀምሮ በየቀኑ ላይቭ እየከፈተ ፍትህ ለወንድሞች እንደ ልባቸው መንቀሳቀስ የማይችሉ በሀገራቸው ላይ ሆነው ለምንድን ነው መንቀሳቀስ የማይችሉት ብሎ እለት እለት ቤት እየከፈተ ስለ ወንድሞቹ ፍትህ ሲጠይቅ የነበረ ወንድማችን ነውና ሌሎችም አሉ። ግንባር ቀደም ሆኖ ግን ያየሁት እሱ ነውና እግዚአብሔር አምላክ እኔ ምርቃት አልችልም። እግዚአብሔር አምላክ ፍጻሜን ያሳምርልህ ነው የምለው። ዜዶ ሌሎችም አላችሁ ስማችሁን ማላቃችሁ እለት እለትም ቤታችሁን እየከፈታችሁ እንደዚሁ ፍትህ ለበላዲና ለእፎይ እያላችሁ እንትን የምትሉ ማለት ነው። በተቃራኒው ደግሞ ያው ቅድምም ሲያነሱ ነበረ ወንድሞች ኦርቶዶክስ ሆናችሁ ፍትህ ለእፎይ ማለት ግዴታችሁ አይደለም ማለት በሉልኝም ተብላችሁም ተለምናችሁም አይነት ስላልሆነ ማለት ነው። ነገር ግን ተገላቢጦሽ ሆናችሁ ያው ሲናገረው ነበረ እፎይም ወንዱ ቀሚስ ለብሶ ሴቷም እንደዛው ተከናንባ ምናምን መተው ሸፊአ ያረሱን ምናምን እያሉ ጭራሹኑ መንዙማ እየጨፈሩ ነው ያየናቸው ሁላ ማለት ነው። እንደውም እኛ በነብዩ አናፍርም እያሉ ጭራሹኑ እንደዚህ አይነት ቪዲዮ እየሰሩ ነበረ እና በጣም ነው የሚያሳፍረው። ይሄ ቅድምም እንዳለው መሐመድ ለኢየሱስም አማልዳለሁ እያለ አንቺ ያንን መንዙማ እየዘፈንሽ ሙስሊሞችን ለማስደሰት ብቻ ማለት ነው። በተለይ ወንድ ሆነ ቀሚስ ለብሰ መተ የምትጨፍር በመንዙማ የምትጨፍር ወንድ እኔ ክርስቶስን በጣም ነው የማፍረው። ማለት ወንዶች በአሁኑ ሰዓት እንደዚህ ኢቭን አልባሌ ቦታ ላይ ራሱ የምትታዩ አይነት ሰዓት አይደለም። ወንጌልን የምትሰብኩበት ነው። ኦኬ በአደባባይ ወጣችሁ ስለ እግዚአብሔር ቃል የምታስተምሩበት እንጂ ወጣችሁ ቀሚስ ለብሳችሁ ጣዖትን ለጣዖት መስዋዕትን የምትሰውበት ሰዓትም አይደለም እና እንደው እህቶች ውስጥ እሺ ለውሳኔ ችኩል ስለሆነ ነው እንበል። ወንድሞች ግን ነገሮችን ስተገብሩ እንኳን አንዴ ሁለቴ ሶስቴ ያስባችሁ ነው ብዬ አስባለሁና እንደነዚህ አይነት ነገሮች ላይ ብትጠነቀቁ። እንደውም እናንተ እህቶችን የምትመክሩ ነው ልትሆኑ የሚገባው። እህቴ ይሄ ነገር አያምርብሽም ይሄን ነገር ቀይሪ ብላችሁ ልትመክሩ ነው እንጂ የሚገባው ጭራሽ በሳችሁ ቀሚስ ለብሳችሁ ልክ እነሱን መስላችሁ እንትን ስትሉ ያሳፍራል። እና ቅሬታዬ ከዚህ ጀምራል። ያው ወደ አባቶች ወደ ሃይማኖት ተቋም እሱ እኔ ከመጀመሪያው ነው ፌስቡክ ላይ ጽፌዋለሁ። ነብዩ መሐመድን ብሎ ጭራሹ የኛው የቤተክርስቲያን አካል ነው የምትሉት አካል
ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ላይ ድንበር ያለፈ እኔ ገና ስሰማው ኢብኑ ሐኪም ነበረ የላከልኝ ቪዲዮን ማለት ነው ስሚው ብሎና ስሰማው ሙስሊም ነበር የመሰለኝ ያንን መግለጫ ያወጣው ሙስሊም መስሎኝ የኛ አባቶች የለቀቁትን ሰማሽ እንዴ ሲለኝ አይ ይሄ እኮ የሙስሊም ነው የኛ ላክልኝ እንጂ አልኩኝ ጭራሽ ነው ማለት ነው ገርሞኝ ማለት ነውና የዚህን ያህል የተገረምኩት ሰለላሁ ዐለይሂ ወሰለም እያሉ እነሱን መስለው ማለት ነው። ይሄ ማለት ልክ ጲላጦስ የህዝቡን ፍላጎት ለማሟላት ሲል ክርስቶስን በአደባባይ ያሰቅሎታልና ልክ እንደዚሁ ምእመኑን የሙስሊሙን ኡማ ለማስደሰት ብላችሁ ዛሬም ክርስቶስን እንደሰቀላችሁት ነው ማይሆን እንደዚህ አይነት ሰዎችን ማለት ነውና በዚህ ላይ በጣም ቅሬታ አለብኝ ያው ወንድሞችም ስላስቀመጡት ማለት ነው። እና ሌላው ልንፈልገው ወንድሞች ሲጠፉ ጭራሽ ሌሎች እፎይ ሲጠፋ ለአንድ ሰሞን ሌሎች ጀግና እፎዮችን አሳይቶኛል። እነ ቆስጠንጢኖስ በጣም ምን ስማችሁን አሁን ጠቅሼ እንትንም አለላችሁ ያላሰብኳችሁ ወንድሞች ጭራሽ ነብር ሆናችሁ የመጣችሁ እስልምናው ላይ ዲቴል ገብታችሁ መስራት የጀመራችሁ በጣም የኮራሁባችሁ ወንድሞችን አይቻሉ እህቶችም ጭምር ማለት ነውና እንደዚህ ነው የምንፈልገው። አንድ እፎይ ላይ ብቻ አይደለም እንዲሰራ የሚፈለገው ዛሬም የሚጮኸው ለአንድ እፎይ ብቻ አይደለም። ሺህ አላፍ እፎዮች ይመጣሉ። እነዛ እፎዮች ደረታቸውን ነፍተው ስለ እምነታቸው ዲፌንድ እንዲያደርጉ ስለሚያስፈልግ ነው። የነሱ ዓላማ እፎዮችን ማጥፋት ስለሆነ ማለት ነውና እፎዮች በጣም እየፈሩ ያየንበት ሰዓት ነውና እግዚአብሔር ይመስገን ይሄ አጋጣሚ እንደውም ወንጌል እንዲሰበክ የእግዚአብሔር ቃል እንዲነገርበት የብዙ ነፍሳት መዳኛ መንገድ የሆነበት አጋጣሚ ነው። ብዙዎች እንዲነቃቁበት አባቶች እንዲነቁበት መምህራን እየነቁ እስልምናውን እንዲመለከቱ የተደረገበት ነው። ታስታውሳላችሁ እኔ ስንት ጊዜ ፖስትቻለሁ ቤተክርስቲያን ግን ነፍሳትን ለማዳን በፕሮቴስታንት ላይ ብቻ ነው እንዴ ተልእኮው ብዬ ሁላ የፖስትኩበት አጋጣሚ አለ። በቃ እስልምናው ላይ ጭራሹም ማንም የሚያስታውስ የለም። እኔ መምህራን ራሱ ይቅርታ አድርጉልኝና እስልምናውን እንደሚፈሩ እኔ ክርስቶስን ራሱ የሚፈሩ አይመስለኝም። በጣም ነው እንትን የሚሉት ፕሮቴስታንቱ ላይ ሲሆን ግን አንድ ጥቅስ ይያዛል ሮሜ 8:34 ኢየሱስ ያማልዳል ቀን ከሌሊት ነው በቃ ሲጮህ የሚዋለው ጥምቀት ለድነት ያስፈልጋል በቃ ይሄ ሲባል ግን የናንተ ስራ በፕሮቴስታንት ላይ የምትሰሩ ወንድም እህቶች የናንተ ስራ ቀላል ነው እያልኩኝ አይደለም በጣም ከባድ ነው በጣምም ትልቅ ተልእኮንም እየሰራችሁ ነው። ነገር ግን ቤተክርስቲያን እስልምናውንም ልታይ ይገባል። ኦኬ እስልምናውንም ልታየው ይገባል። በፕሮቴስታንት ላይ የምትሰሩ ወንድም እህቶችን እያቃለልኩ አይደለም የናንተ ስራ በጣም ወደር የሌለው ስራ ነው። ነገር ግን ደግሞ ይሄ ተልእኮ የቤተክርስቲያን ተልእኮ አንድ ቦታ ብቻ አይደለም ለዓለም ነው ተልእኮ ሂዱ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉ ነው ያለው። ኦኬ ለአንድ ግለሰብ ለሆኑ ግለሰቦች ብቻ አይደለም ተልእኮ የቤተክርስቲያን ለዓለም ነው። ስለዚህ ለዓለም እስከሆነ ድረስ ደግሞ በሁሉም በኩል ቤተክርስቲያን በእኩል ወንጌልን ልታደርስ ይገባል እና በእስልምናው ላይ በጣም ሊሰራ ያስፈልጋል። ቤተክርስቲያንም ይህንን ነገር በደንብ አጽንኦት ሰጥታ ልትመለከተው ይገባል። ሰሞኑን ግን ያየሁት አንድ ልቤን የነካኝ ቪዲዮ አለ ስም አልጠቅስም እስልምና ላይ መስራት እውቀትን አይጠይቅም የሚል አይነት ንግግር እውነት ለመናገር አንድ ሰው የሆነ የቤተክርስቲያን መምህር ሹመት ስላገኘ ብቻ በሁሉም ቤተ እምነት ውስጥ የመስራት ችሎታ አለው ማለት አይደለም። ይሄንን ስላችሁ በጣም ከታላቅ ይቅርታ ጋር ይሄንን ያለው አካል በጣም ከፍተኛ እንግዲህ ሹመት ያለው ምናምን ነው ተብሎ የሚታሰበው ግን እስልምና ላይ መስራት እውቀትን አይጠይቅም የሚል አይነት ንግግርን አይቼ እግዚአብሔርን ነው የምላችሁ ልቤን የተሰበረው። ማለት ምን ያህል ወንድሞቼ እንደሚለፉ ስለማቅ ምን ያህል ደግሞ እውቀትን እንደሚጠይቅ ስለማቅ ማለት ነው ምን ያህል መጋደልን እንደሚጠይቅ በአንድ ጥቅስ ይዞ በአንድ መጽሐፍ ቅዱስ ላይ ጥምቀት ለድነት ያስፈልጋል አያስፈልግም በሚለው ክርክር አይደለም እስልምና ላይ የሚሰራው። ብዙ አይነት ሶርሶችን ፈልጎ ነው አንድ ክርስቲያን ከእስልምና ጋር ዲስከስ የሚያደርገው ከሙስሊም ወገኖቻችን ጋር አንድ መጽሐፍ ብቻ ይዞ አይደለም ከሙስሊም ወገኖቻችን ጋር ውይይት የሚያደርገው በጣም ብዙ አይነት ሶርሶች ሁለት እንኳን ይዞ አይደለም እነሱ ይክዳሉ ታውቃላችሁ 3-4 የሆኑ መረጃዎችን አዘጋጅቶ ነው ኢቭን ከአንድ ሙስሊም ጋር አንድ ክርስቲያን የሚከራከረው
እነዛን 3-4 መጽሐፍቶችን ማገላበጥ በራሱ ምን ያህል ዕውቀት እንደሚጠይቅ አስቡትና የእስልምና ላይ የሚሰራውን ነገር ልታቃለሉት አይገባም። ምክንያቱም እናንተ ቀረብ ብላችሁ እንዴት እንደሚሰራ ስላላወቃችሁት ከውጪ ሆናችሁ ዳር ሆናችሁ እስልምና ላይ መስራት ዕውቀትን አይጠይቅም ልትሉ አይገባም። ምን ያህል ተጋድሎን እንደሚጠይቅና ምን ያህል ደግሞ ኢቭን ራሳችሁን ነው የሚያሳጣችሁ። በነገራችን ላይ ክርስቶስን ይሄን እያካበድኩ አይደለም፣ ራሳችሁን እንድትረሱት ሁላ ያደርጋችኋል እስልምና ላይ መስራት። ኦኬ ራሳችሁን እንድትረሱት ምግብ እንድትበሉ እንኳን ሰው ነው የሚያስታውሳችሁ። እኔ ይሄን አጋጣሚ ስለማቀው ማለት ነው በወንድሞቼ ምናምን ስለማቀው በጣም ብዙ ነገር እንደሚጠይቀው ብዙ ነገርንም ነው የሚያሳጣችሁ። ይሄን ስል ካዲያ እንደው እናንተ የምትሰሩት እንደው በጣም ከባድ ነው ብላችሁ እንድታካብዱት አይነት አይደለም፣ እንዲካበድ ፈልጌ አይደለም። በጣም ብዙ አይነት ነገርን ስለሚጠይቅ ማለት ነው ራስን እስከ ማጣት ድረስ የሚጠይቅ ነገር ነው እስልምና ላይ መስራት እና እንደው እንደዚህ ያላችሁ ያቃለላችሁ የወንድሞችን ልፋት በሆነ ነገር ባትሸፍኑት መልካም ነው። በጣም ብዙ የሚደከምበት ስራ ነው እስልምና ላይ ብዙ መስዋዕት የሚከፈልበት ነው። ይሄንን እያልኩ ያለሁት የወንድሞችን ልፋት ስለማይ ነውና ወንድሞቻችን ጰላዲዮስ፣ እፎይ እንዲሁም ሌሎቻችሁ እግዚአብሔር አምላክ ከዚህም በላይ የምታገለግሉበት ብርታቱን ኃይሉን ይስጣችሁ። እናንተ ለኛ ኩራቶቻችን ናችሁ። ብዙም እየተማርንባችሁ ብዙ እፎዮችንም እያፈራችሁ ብዙ ጰላዲዮሶችንም ብዙ ወንድም ያው ጠቅሼ አልጨርሳችሁ ብዙ አይነት እፎይ ስለተነሳችሁ ማለት ነውና ይሄ ቀላል ስራ አይደለም። በርቱ ነው የምለው። ቀጥሉሽ። እሺ እናመሰግናለን። ያ ከሴቶች ክንፍ ሴቶች ቅድም እንዳልኳችሁ ነው እስልምና ላይ የሚሰሩ ለወል ከሌ ማለት አንችልም። እነ ናኑን እነ እውነትን ጨምሮ የመሲሁ ልጅ ሌሎችም ጨምሮ እጅግ በጣም ብዙ የሰሩ ሲታገሉ የነበሩ ገስት ላይ ያሉት ስለገቡ ነው እነኛን የጠራሁት እና ብዙ አሉ። በጣም እናመሰግናለን ሁላችሁም። ማማዬ እናመሰግናለን። ወደ አልፋ ልለፍ። አልፋ የተወሰነ ደቂቃ ልስጥህ። ረጅም ሰዓት አልሰጥም፣ 5 ደቂቃ ያህል ማክሲመም። ሰላም ብያለሁኝ ሁላችሁንም። እኔ 1 ደቂቃ ይበቃኛል፣ ከ1 ደቂቃ በላይ አላወራም። እኔ ወንድም አለም እንኳን ተመለስክ ብያለሁኝ። ደስ ብሎኛል በመመለስ ብቻ በአንተ ትንሽ ቀንቻለሁኝ። በዚህ ቀናትም ተነስቼ ወደዚህኛው ለመግባት እኔም ወስኛለሁ። ከ1 ወር ወደዚህ ነው ወደዚህ ለመግባት የወሰንኩት እና ታላቅ ወንድማችን አመሰግናለሁኝ። እና ሌላ ነገር ደግሞ መናገር የምፈልገው ምንድነው ይህን ሰሞን ገጠር ላይ ምናምን ቼክ እያደረኩኝ ነበር። ድንገት አሁን እንግዲህ ያው ታች ስልኮች ምናምን ወደ ገጠር ውስጥ እየገቡ ነውና እያየሁኝ ነው እንደዚህ ነበር እንዴ ምናምን ያሉት ትልቅ ሰዎች ጭምርና በጣም ማለት በቃ እየተገረሙ ነው። እንደዚህ ነው እንዴ ምናምን ይላሉ። እኔ እያደረጋችሁ ያላችሁት ነገር ውጤቱ አሁን አይደለም የሚታየው። ውጤቱ አሁን ከ1 2 3 4 5 ዓመት በኋላ ምን አይነት ለውጥ እንደሚመጣ እንግዲህ አብረን እናየዋለን። አሁን ሰዎች እስልምና ላይ የሚፈሩት እንግዲህ ብዙ መሰረት ተሰራ ይፈራሉ። እስልምና ላይ በቃ እስልምና ደግ እንደሆነ ተቂያ ስለሚሰሩ እነሱ እስልምና በቃ ጥሩ እንደሆነ ምናምን እንደውም ኢትዮጵያን በጣም እንደሚወዱ ምናምን ነገር ነው በቃ የሚሰከሰን ድሮ። ያ ነገር ግን ኮምፕሊትሊ ውሸት እንደሆነ እያዩ ነው እና ደግሞ ሰው እየነቃ ነውና ብቻ ቀጥሉበት። እኛም ከጎናችንን ወደዚህ በኦሮምኛም ደግሞ ያው ትንሽ እንረዳችኋለን በሚችለው አቅም። ያው አንተም ትችላለህ ኦሮምኛ ቃለውኝ ግን እና በርቱበት። እንደ ሀሳብ ደግሞ አንድ ከውስጥ የሆነ ነገር ጽፍላለሁኝ እሱ አሁን እዚህ ለመናገር ስለማልፈልግ ነው እና ለሁሉም እግዚአብሔር አክብርልን። እንግዲህ ከጾሙ በኋላ እኛም እንገባበታለን ብዬ ተስፋ አደርጋለሁኝ። እግዚአብሔር አክብርልን። መልካም እናመሰግናለን። በኦሮምኛ ሜቢ እኔም ልገባበት ስላሰብኩኝ ሜቢ በሰፊው እንመጣበታለን፣ በውስጥ እንነጋገራለን። ልጆችን የተወሰኑ እንትን እያልን ነው እየተማሩም ያሉ አሉ። እነሱንም ጨማምረን በኦሮምኛ ቀጣይ በሰፊው እንመጣለን። እንግዲህ እንደ እግዚአብሔር ፍቃድ ለዛ ነው አንተን የሚያስገባው። ሜቢ እንቀጥላለን፣ ኦሮምኛው ላይ እንገባለን በሰፊው። ለጊዜው እናመሰግናለን። እሺ ወንድም። እሺ ባሮክ አንተን ላስቀጥልህ። እሺ ሁላችሁንም ሰላም እያለሁኝ እንደምን አላችሁልኝ? እና ለውድ ክርስቲያኖች እንኳን ለሆሳዕና በዓል አደረሳችሁ። አክቹሊ አሁን
ወደ ሕማማት ተሻግረናል አልፈናል ማለት ነው። እናም እንኳን አደረሳችሁ። በእርሱም ቁስል እኛ ተፈወስን ስለሚል ሕማሙ ሁሉ ለእኛ መዳን ነውና ለዚህ ለተወደዱ ጊዜያቶች አደረሳችሁላችሁ እወዳለሁ ክርስቲያኖች። በመቀጠል እንኳን ልዑል እግዚአብሔር አምላክ እናንተን ሰላም አደረጋችሁ። የብዙ እናቶች፣ የብዙ አባቶች፣ የብዙ ወንድሞች፣ የብዙ እህቶች ጸሎት ከእናንተ ጋር ነበር። በነገራችን ላይ ለሳምንታት ያክል አካባቢ አንድ ፕሮግራሞችን ይዘን ለመግባት እየሞከርን ነበረ። ምንድን ነበረ እርሱም እፎይ ያለ ማስረጃ ያወራበት አንድ ለእንትን እንኳን ለናሙና አንድ ነገር ካላችሁ እንኳን እስኪ ግቡና አሳዩንና እኛ ምንውቀሰው የሚል እንትን ገብተን ነበረና እንዲሁ በተራ ጥላቻ ወይም ደግሞ ዝም ብሎ ሲወራ በሰሙት ምናምን ነገር ነበረ ብዙዎች ሲሳደቡና ሳይገባቸው ሲፈርዱ የነበሩ ብዙ ሙስሊም እህትና ወንድሞች ብዙ ነገር እንዲያውቁ ሆኗል። በነገራችን ላይ እንደ ቀልድ ምንም ስለ ሃይማኖትም ግድ የሌላቸው የነበሩ ሰዎች ሁሉ ሃይማኖታቸውን እንዲረዱ እንዲያውቁ ጀስት የስም ለውጥ እንጂ ተመሳሳይ ሃይማኖት እዛም የሆነ አንዱ አምላክ እዚህም ያለ አንዱ አምላክ እንደሆነ የሚረዱ ብዙ እውቀት የሌላቸው ሰዎች ነበሩ። ግን እግዚአብሔር አምላክ አቤት ጠራችሁኝ። ቀጥል ባሩክ ቀጥል። ኦኬ እና ብዙዎች ስለ ሃይማኖታቸው እንዲያውቁ እንዲረዱ ብዙዎች እስልምና ምን ማለት እንደሆነ በአንድ ሰው የተጀመረ ምስክርነት የሌለው እንዲሁ ነውና ብዙዎች አውቋል ተረድቷልና ስለዚህም ደግሞ ለእናንተ ምስጋና ይገባችኋል። እንግዲህ ብዙ ትዝብቶችንና ብዙ ምስጋናዎችን አቅርባችኋል። ሁሉም ነገር ያላችሁት ነገር ትክክል ነው። ብዙዎች በሁሉም ሳይድ ለመወደድ የሚሞክሩ ከእንጀራቸው ብቻ ነገሮችን አይተው ወይም ደግሞ በዚህ መወደድ በዛኛው መወደድ እና ቲክቶክ ላይ ምንም አይነት በቃ ስራ እየተሰራ እንዳልሆነ ተራ ነገር እየተሰራ እንደሆነ አድርገው ለማንቋሸሽ ተራ ሚዲያ ላይ ያሉ አይነት ሰዎች ራሳቸው ሚዲያ ላይ እየሰሩ በነገራችን ላይ ትልቁ ገቢያቸው ራሱ ሚዲያ ሆኖ ግን ደግሞ እንዲሁ ሚዲያ ላይ ያሉ ተራ ሰዎች ሰውን የሚያባሉ ምናምን እያሉ ለመግለጥና የሆኑ ጓደኞቻቸውን የሆኑ የገቢ ምንጮቻቸውን ከማየት ብቻ አንጻር ለሚያምኑት እምነት ለሚያምኑት አምላክ እንኳን ክብር የሌላቸው ሰዎችም ነበሩ እና እነርሱም አሁን ከዚህ በኋላ ብዙ ነገርን ያውቃሉ ይረዳሉ ብዬ አስባለሁ። ተሸውደው ነው ብዬ አላስብም። እንዲህ ሁለት ነገር መውደድ አይቻልም፣ ለሁለት ጌታ መገዛትም ስለማይቻል ማለት ነው እና እግዚአብሔር አምላክ በነገሮች ሁሉ ከእናንተ ጋር ይሁን። ከፊት ይቅደምላችሁ። ሐሳባችሁንም ሰምተናል። በጣም ደስ ይላል። እንዳላችሁት ነው። በጣም ብዙ ኮሌጆች አሉ በነዛኞቹ ሳይድ እንደሚታወቀው ክርስትና ላይ እንግዲህ ትምህርት የሚሰጥበት ምናምን ብዙ መጽሐፍት ተጽፈዋል። ብዙዎችንም አሳደዋል። ጌታችን እና መድኃኒታችን ኢየሱስ ክርስቶስን ምን እያሉ መጽሐፉ ላይ ጽፉ እንደነበር እናውቃለን። ምን እያሉ ሁላ ይናገሩ እንደነበር እናውቃለን። አሁን ያ ዘመን ያበቃል። ቤተክርስቲያን ዲፌንድ ከማድረግ አልፋ አሁን ካውንተር አታክ ደግሞ ያስፈልጋል። እውነት ስላላት ማለት ነው። ክርስትናው እውነት ስላለው መሰረትም ስላለው የቀደመም ስለሆነ የነቢያቶች አምላክ በነቢያቶች የተሰበከ በሐዋርያቶች የተመሰከረለት ጌታ ስላለ የሞተ ይልቁንም ከሙታን ተለይቶ የተነሳ በአባቱ ቀኝ ያለ ዳግም ለፍርድ የሚመጣ ክርስቶስ ኢየሱስ የሚባል አምላክና ጌታ ያለን እውነት ያለን ሰዎች ስለሆንን ስለዚህ እውነታችንን ከእኛም የሚጠብቅ መመስከር ስለሆነ ለዚህ እውነት ደግሞ ሁሉም ክርስቲያን ሊቆምና የሚያውቀውን ደግሞ ሊናገር ይገባል። ከእፎይ ጎን መቆም ማለት እፎይን መደገፍ አይደለም፣ ቤተክርስቲያንን መደገፍ ነው። እፎይ ያለ ምንም ማስረጃ የተናገረባቸው ጉዳዮች ስለሌሉ ማለት ነው። እግዚአብሔር አምላክ ይጠብቃችሁ። ጰላዲ እፎይ፣ ሁላችሁንም እዚህ ጋር ያላችሁ እህቶች ወንድሞች፣ ለሁላችሁም ረጅም እድሜ እና ከዚህ በላይ እውቀቱና ጥበቡን ይግለጥላችሁ። በጣም ነው የምንወዳችሁ። ክብር ያድልልኝ። እናመሰግናለን ባሮክ፣ እናመሰግናለን።
ያ እስቲ በውሸት የተናገረውን መረጃ አንጡ አመጡም። ባይዘ ቪዲዮዎችን በስርዓት ላደመጠ ሰው ሙሉ ቪዲዮዎችን ላደመጠ አንዲት ያለ መረጃ ወራዋትን ሊያመጡ ይችላል። ባይዘ አንዳንዴ ለራሴ ይገርመኛል። ለካ እስልምና ላይ የምናወራው ሁሉ በመረጃ ነው። በቃ ተሳስተን ያለ መረጃ እንደማናወራ ይሄ ማሳያ ነው። ምክንያቱም እኔ ቻሌንጅ አድርጉ እስቲ ጥላቻ ስለሚሉ ቻሌንጅ አድርጉ እስቲ ኑ አለ መረጃ ወራ ነውን ደጋግሜ ል ነበርና ሊያመጡ ይችሉን ብዬ አስብ ነበረ። አሁን ላይ ሳስበው እያንዳንዷን ቃል የተናገርኩትን ከሐዲሳቸው ማሳየት እንችላለን። እያንዳንዷን ማለት ነው። ስድብ የሚመስለው የሚቀፍ የሚመስለው ቆሻሻ የሚመስሉ እንደዚህ ባይባሉ የተባሉትን ቃል በቃል ከሐዲስ ማምጣት ይቻላል። እያንዳንዱ ማምጣት ይቻላል። እንደው እኛ ኢትዮጵያውያን ሆነን ቃላቶቹ ስለሚቀፉ ወደ አማርኛ ስናመጣቸው ይዘገንናሉ እንጂ ከዛ በላይ ሰቅጣይ ቃላቶች አሉ። ቀጣይ ግን እንሄድባቸዋለን። እስካሁን ያላየናቸው ደግሞ ትንሽ በፊት ቀፈፍ የሚሉ የመሰሏችሁ ከነሱ በላይ ዘግናኝ ነገሮችን አግኝተናል። እንግዲህ እንዴት እንደምትሆኑ ደግሞ እናየዋለን። እንሄድበታለን። ይነበባል፣ እናነበዋለን። ተጽፏል፣ እናነበዋለን። ሙሐመድ ሲተገብረው ያልዘገነናችሁ እፎይ ሲያነበው ሊቀፋችሁ አይገባም። ደግሞም አነበዋለሁ፣ ደግሞም እናነበዋለን፣ ደጋግመን እናነበዋለን። ቢቀፋችሁ ምን እናደርግ ካዳ? የምትወዱት እንዳይን ብሌናችሁ ምሳሱለት ሳታቁት እንደዚህ አይነት ዘግናኝ ነገሮችን አድርጓል። እናነበዋለን። እመኑኝ ነፍሴ እስክትወጣ ድረስ እንደዚህ አይነት ነገሮችን ነብዩ ያደረጋቸውን እናነባለን፣ ለሰዎች እንገልጣለን። ከበፊቱ በሚቀፉ ሁኔታ አሁን ደግሞ ቀጣይ በጣም ብዙ አሉ። እንግዲህ ተዘጋጁ፣ ደረታችሁን በስፖርት ወጠር አድርጉት። ይህንን ለመሸከም ማለት ነው። በየመስጊዱ ሰምቻለሁኝ በጣም ጥያቄ እንደተፈጠረባችሁና መልስ እያገኛችሁ እንዳልሆነ በተለያየ ቦታ ላይ መረጃዎች ይደርሱናል። ለማዋከብ ይሞክራሉ፣ ውሸት ነው ለማለት ይሞክራሉ። አንዳንዶቹ ደግሞ እፎይ እየተናገረ ያለው መጽሐፉ ላይ ያሉ ነው። አይ ክርስቲያኖች እየተቹን ያሉት ቡሃሪ ላይ እና ሙስሊም ላይ ባሉ መጽሐፍቶቻችን ነው። ስለዚህ ክርስቲያኖች እንዲሁ ከሜዳ ተነስተው አይደለም እየተቹን ያሉት እያሉ እራሳችሁ እየተሞጋገታችሁ ነው። ደስ የሚለው አንደኛው ይክዳል፣ አንደኛው ይመጣና ዳኢፍ ነው ይላል። አንደኛው ይመጣና አይ መጽሐፋችን ላይ ያለ እኔ ግን አልቀበለውም ይላል። ስለዚህ ስትካካዱ መልሰው ቁጭ ብለው የሚማሩ ብዙ አሉ። እውነትን የሚያውቁ በዛ ውስጥ እውነት አርነት ያወጣልና ነፃነትን የሚያገኙ የሚወጡ ከስርዓት አሉ። ትንሽ ጊዜ ነው። እያዩ ያንገፈገፋቸው ቋቅ እያላቸው ይወጣሉ መጨረሻ ላይ ማለት ነው። ከጭን የማልፍ ሃይማኖት ስለሆነ ቃል ስጋ ሆነ። ወደ አንተ ልለፍ። ሜቢ አንተ ትመስለኛለህ ቀደም የምትለው እንዴት ናችሁ? እንዴት አመሻችሁ? ኡስታዝ እንዴት ኑት? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እዚህ ላይ ያላችሁ እህት ወንድሞቼም ከስራ ያላችሁም ድሮ ስላገኘሁ አመሰግናለሁ። ድጋሚ ገስ ላይ እንደዚህ ስለተገናኘንም እውነት ደስ ብሎኛል። አብዛኛውን ስላላችሁት ጊዜም አልወስድም። የተወሰነ ነገር ብቻ ልበል። ከሚመሰገኑት ልጀምርና በደንብ አመስግናችኋል ብዬ አምናለሁ። ይቀራ ብዬ ማስበው እውነት እኛን ሲታዘዙ የነበሩ ትንሽ ናቸው ብሎ ሳይንቁ ኮፒ ሊንክ አድርጉ ሲባሉ ኮፒ ሊንክ ሲያደርጉ አሁን እንደምታዩት 14 ሚሊዮን ታብታብ ወደ 720 ኮፒ ሊንክ ያደረጋችሁ እውነት ትንሽ ናቸው ሳትሉን አካውንቱን እየሄዱ እነሱ በዛ በኩል ሪፖርት ሲያደርጉ ዲአክቲቭ ለማድረግ እምቢ ብሎ በነበረ ሰዓት ሁሉ በጣም ሌሊቱም ቀንም ሳይሉ ሲያገለግሉ የነበሩ እህት ወንድሞች አሉና ከስር እውነት እናንተን እግዚአብሔር ያክብርልን ብሎ እግዚአብሔር ስም እግዚአብሔር ይስጥልን ለማለት እወዳለሁ። በቅድሚያ ሌሎቻችሁ ያው ተመሰጋግነናል ብዬ አምናለሁ። ሌላ በዚህ አጋጣሚ አንድ መረጃ መስጠት ፈልጋለሁኝ። በእፎይ አካውንት የተከፈተ አካውንት እንትን ስም
አካውንት የከፈታችሁ የቲክቶክም የፌስቡክም ምናምን ክርስቲያኖች ካላችሁ ፕሊስ ቴክ ኬር አድርጉ፣ ተጠንቀቁ ማለት ነው። አሁን ይሄ ግለሰብ ክርስቲያን ነው። ኦኬ ምን ብሎ ነው? በእስልምና የወጡ ለማገዝ የምትፈልጉ የንግድ ባንክ ብሎ እዚህ ጋር እናንተም ይሄው ስክሪንሻት አድርጋችሁ ቼክ ልታደርጉት ትችላላችሁ። ስሙን አሳያችኋለሁ። 1067 56 95 761 ብሎ እንደዚህ አይነት እንትን ውስጥ ባይ ውስጥ አስቀምጠዋል ማለት ነው። ገብቼ ሳየው የሁላችሁ ክርስቲያን ነው። ብርሃኑ ነጋ በቀለ የሚባል ግለሰብ ነው። ሁላችሁም ቼክ ልታደርጉ ትችላላችሁ፣ ስክሪን አድርጋችሁ ስዳችሁ ማለት ነው። በርካታ ወደ 57,000 ፎሎወር የደረሰው ማለት ነው። በርካታ አካውንቶች ተከፍተዋል። ከዚህ በፊትም እፎይን ተናግረዋል። አንድ ገንዘብም እየተጠየቁ ነው ብዙ ልጆች መረጃም ስለደረሰን፣ ሁለት ደግሞ አላስፈላጊ መረጃዎችም እየተሰራጩበት ስለሆነ ክርስቲያን የሆናችሁ የእፎይን ፕሮፋይል ብትጠቀሙ ምን ችግር የለም። እፎይ የሚለውን ስግን ባትጠቀሙ መጠቀም ራሱ አይቻልም። በአጠቃላይ ማለት ነው እንደዛ ማድረግ የለባችሁ። ክርስቲያን ሆናችሁ ጤናማ ከሆናችሁ ማለት ነው እፎይ የሚለውን የራሳችሁን ስም ተጠቀሙ። እኔም እፎይ ነኝ ሳምቲንግ ልትጠቀሙ ትችላላችሁ። እፎይ የሚለውን ግን ሊትራሊ አመሳስላችሁ ክርስቲያን ሆናችሁ እንደዚህ የምታደርጉ ሰዎች ለግል ጥቅማችሁ የግል ኪሳችሁን ለማደለም የምታደርጉት ጥንቃቄ እንድታደርጉ የሚል መልእክት በዚህ አጋጣሚ ለማስተላለፍ ፈልጌ ነው። መረጃውን ከመስጠት ባሻገር እኛ ምንም ልናደርግ እንግዲህ አንችልም። ይሄን ያለው ሪከርድ የምታደርጉትም ሪከርድ አድርጋችሁ ቪዲዮ የምትሰሩ ሰዎችም ቪዲዮ ሰርታችሁ እንትን በሉበት። ሌላው ብዙ እዚህ ጋር 7,000 ምናምን ሰዎች አላችሁ። አንዳንድ መረጃዎችንም ስትፈልጉ እፎይና ጳላዲዮስ እውነት አላቸው የሚል ቴሌግራም ቻናል አለን። እዛ ላይ ከዛ መረጃዎችን ብትወስዱ አንዳንድ መደናገሮችም የውሸት መረጃዎችን ሲሰራጩ የነበሩት ከዛ ባልመነጨ ሁኔታ ስለነበረ እዛ ላይ እንድታደርጉ ለማለት እወዳለሁ እና አመሰግናለሁ። አላስረዝምም። ለሌሎች እድል ልስጥ ብሮ። በዚህ አጋጣሚ የመጨረሻ አንድ የረሳሁት ስላለ በጣም ኢምፖርታንት ማለት ነው። ምን አለ መሰላችሁ፣ ይሄ ነገር እግዚአብሔር ለበጎ ነው ያመጣው እና በዚች በጠፋችሁባት ጊዜ ሳልነግራችሁም አላልፈው አንድ ነገር አለ። ከ20 ልጆች በላይ ቆስጠንጢኖስ ጋርና እኔ ጋር ብቻ የተጠመቁ ልጆች እንዳሉ ነው መነግራችሁ። አብዛኛው ሄደው የነበሩ እስላም የነበሩ ከክርስትና ሄደው የነበሩ ወደ 20 ልጆች ኦልሬዲ እንደተጠመቁ በዚህ አጋጣሚ ልነግራችሁ እወዳለሁ። ቢኮዝ ይሄ እግዚአብሔር ለበጎ ነው። በቃ ይሄን መናወጥ ያመጣው በየቦታው ያለውን ደግሞ ቤቱ ይቁጠረው እና ለዚህ ሁሉ ደግሞ ክብሩን እግዚአብሔር ይውሰድ። ይህንን ለማለት ነው። አመሰግናለሁ ኡስታዝ። እናመሰግናለን። ጠቁሚያቸዋለሁ። እኔም በዚህ አጋጣሚ ቆስጠንጢኖስና ቃል መረጃዎቹ ደርሰውኝ ስለነበረ ጠቆም አድርጊያቸዋለሁ። በዚህ ውስጥ ብዙ ልጆች እንደመጡ ጥሩ አጋጣሚ ነበር የተፈጠረው። እግዚአብሔር እንኳንም ረዳቸው፣ እንኳንም እንትን አላችሁ። ኤኒዌይስ እንትን ወደ አካውንቱ ስመለስ አካውንቱ እፎይ የሚል አሁን ራሱ አንድ ቁጥር ከስር ይጽፍልኛል። እፎይ ብሎ የኔ ነው ፕሮፋይሉ። እንግዲህ ምን ሊለኝ ሊሆን አላውቅም። አንድ ቁጥር እየጻፈ ነበር። ናግባ ሲሆንም ቁጥር ጻፍና ወይ ላክና ናግባ አንተ እና በእኔ ስም የተከፈቱ ብዙ አካውንቶች አሉ። ፌስቡክም አለ በእኔ ስም የተከፈተ። ፌስቡክም የለኝም። ገስት ላይ ሆኖ እያወራ ከታች አንድ ቁጥር ሲጽፍ ሜይ ቢ አንድ ጊዜ የሆነ ቪዲዮ ሰርተ እንስሳንም ግንኙነት ማድረግ ይቻላል ብለ በሰራበት ቪዲዮ ላይ አንድ ጀለስ አይ እንስሳ ሳይሆን ሴቶችን ነው እጅና እግርን ብሎ ሰርቶ ነበርና እጅና እግር አለ እሱ ተቆጥሮ ነው የላይ ሆነታችን ምጽፍ ይላል። 4 እግር ያላት ሰው ነች አለው። አየኔ አይደለም እኔ ያያየሁት እኮ ምን አስቡ ነው አስገባኝ እያለ ይጽፋል። እና ፕሮፋይሉ የኔ ነው፣ ስሙ የኔ ነው። ፕሊስ ክርስቲያን ከሆናችሁ እንደዛ ታደርጉ። ሙስሊሞቹ ያው ተቂያ የተፈቀደ ስለሆነ ውሸት የተፈቀደ ስለሆነ ሌብነትም የተፈቀደ ስለሆነ ሐላል ነው፣ ችግር የለውም ለነሱ። ክርስቲያኖች ግን ባታደርጉት ጥሩ ነው። ሚስተር ብርሃኑ ነው የሚለው አይደለ? አሁን ያሳየህን ላይ ሚስተር ብርሃኑ ማን ነው የሚለው? ሚስተር ብርሃኑ በቀለ ያሉት ማን ነው? ሚስተር ብርሃኑ በቀለ ላሳየህና አይ በሰራተኞች ስራ በእንትን ማውጣት ይቻላል። በባንክ እንትኖችን ማውጣት ይቻላል። አክቹዋሊ ማወቅ ይቻላል። ፕሮፋይሉን ፎቶውን ማውጣት ይቻላል። ሰዎች ስላሉ ወዲያውኑ የቀየረው በነገራችን ላይ ላይቭ ላይ ለልጆች ስናሳይ ወዲያው ነው አካውንቱን ያጠፋው። ብርሃኑ ነጋ በቀለ
ብርሃኑ ነጋ በቀለ እንግዲህ መምህር ሆኖ እንደዚህ አይነት ሌባ መምህር እንግዲህ አስቡ። እንደዚህ አይነት ቆሻሾች አሉ። ጥንቃቄ አድርጉ። የትኛውም ቦታ ላይ በውስጥ መጥቶ እንደዚህ ቢሏችሁ ጥንቃቄ አድርጉ ከማለት ውጪ ሌላ ምን